አባት ሪል ስቴት ግዛ የምር ተወደዋለህ ምን ነው የምወደው እንደው ፊቴን ስታዩ ሪል ስቴት መግዛት ሪል ስቴትና ኪሴ ሆዴ በመገበጦ ተጣም ቆሪ ስቴት ግዛትኛለሽ እዛ ፈደረስ ለምንድን ነው ችግር የምታጣውሱኝ ሲማውጣ ይለኛል የሪል ስቴት ለግዛ ወይ ነይ ኑሮ ይላሰይሽ ነይ እንኳን ደህና መጣሽ እንግዲህ ያው ቤቴ ቾለች ቤቴ እንግዲህ ገባገራ ወጡ የኔና ወጡ እንግዲህ እንደምታየው ቤቴ ምንም በምንም ነች ኧረ ብረት ድስቱ ላይ ተቀመጥክ እንጀራ እንዳንሶ ነው ምን ታረጋለሽ አሁን እኔ ታዳሪ ስቴት ምገዛው እኔ እችላለሁ ወይ ታይ ሆዱን አታስብሹ የማይሆን ነገር እያልሽ ብዙ ችግር ያለበት ሰው ነው እሷ ተጨመረች አለቀሰች ታየሽ አይደል ህይወቴ አንቺ ራሱ ብሶተኛ ነው የምትመስይ ምናምን ትኛለሽ እዚህ በጣም አዝኛለሁ ከመር እና ሪል ስቴት አገዛ ስለዚህ እርጁ በቃ እንዴ ቻማታል እንዴ ኑሮና ሳይቶሽ እንዴት ነው ሪል ስቴት የመግዛት አቅም ያለው አው ምንም አይባልም ምን አይቶ ለማይገባው ሰው ምን ይባላል ከቻልሽ ብትረጁ ኪሱንም ሆዱንም ብትሞይለት ደስ ይላል ምን እያሰብክ ነው ብራዘር ያጋጥማል ባትገዛውም ተጠይቀሃል በቃ ላይፍ እንደዚህ ነው አራስቴት እና ቋቋ እንዴ ተፋታችሁ እኮ ዝም አላችሁ ሰው የምትጠብቁ ነው የምትመስሉ በዚህ በጠራራ ፀሐይ ይሄን ያክል መንገድ ላይ መገተር ምንድነው ብራዘር ከራሷ ጋር እያወራች ነው የዋና ቀን ትገዣለሽ አሁን እንደዚህ ብለሽ አትቀሪም ዘና በል ወንድሜ አንቺ ራሱ ስራሽን ረሳሽ እኮ ሌላ ሰው ፈልግ አታረጊም እንዴ እንዴ ነው ቤት ቆጠራ ነው ያሽው እንደዛ ነው የምትመስዪው እኮ እንደዚህ ስትቃይ አጨብጭብ ያልፋል ላይፍ እንደዚህ ነው ይመሻል ይነጋል ላይፍ ይቀየራል በቃ ዛሬ እንደዚህ ተጠይቀሽ አትቀሪም የሆነ ቀን ራስሽ ጠይቀሽ ትገዣለሽ ተፋታችሁ እኮ ቀራችሁ ምንድነው እስኪ አሁን መላበዩ ቅድም ወጡን ልደፊበት አልነበርሽም እስቲ ባይው ምሳ ገብዘሽ ሆዱን ሙዩለት